ጋሁኖ ከኔ ጋር ከአመት በላይ ሀዘናቸውን አዝነው ለዚህ ጥንካሬ ያበቁኝ እነዚህ ወንድም እህቶቼ ዮሐንስ ከባለቤትህ ጋር መሰረት አሁናችሁ አይዞሽ ብላችሁ ባለቤቴ ካልጋሪ ሄዶ እቃ ጭኖ ለመምጣት እኔን ቶሮንቶ ትቶ ካልጋሪ አልመለስም ዳንኤልን እዛ ትቼ ሌላ ማልጨምርም እያልኩ ቤቴን ኑሮዬን ሁለመናዬን ታውቁታላችሁ ምን አይነት ለግጀሪ ኑሮ እንደነበረኝ ከዳንኤል በኋላ ግን ለግጀሪ ኑሮዬ ይሄንን ሳናደም ትውልድ እድሜን ስቆጥረው አሁን እነዚህ ልጆች ከተቀበልኩ በኋላ ያለው እድሜን ነው እድሜ ብዬ ቃል ለእግዚአብሔር ገብቻለሁ ለመብርሃን በጣም ነው የማመሰግነው ለመብርሃን ጽናቱ ሰጥተሽኝ ልጆችን እንደተካ ያደረግሽኝ አንቺ ነሽና እግዚአብሔር መድኃኔዓለም ልጅሽን እንዳቀፍ እነዚህ ልጆች እንዳቀፍ በዳንኤል ስም እንዳረግሽኝ ምስጋና ላንቺ ይሁን እያልኩ ጠዋትና ማታ እሷን በማመስገን ዛሬ ለዚህ ወጥቻለሁ ከኔ በላይ የምትሰሩ ሰዎች አላችሁ ከኔ በላይ የምትረዱ ብዙ እናቶች አላችሁ ብዙ እህቶች አላችሁ ብዙ ወንድሞች አላችሁ የኔ ግን ከነ ቁስሌ ነው ከነ ህመሜ ነው ከነ ጉዳቴ ነው የልጄን ሀዘን ያጽናናችኝ ድንግል ወላዲተ አምላክ ይሄንን ነገር እንድሰራ የፈቀደችልኝ ቀን ነው ምስጋና ለሷ ይሁን እናንተም ከኔ ያጠገብ ሆናችሁ አይዞሽ እያላችሁ አዚዛ አብዱል አዚዝ መኮንን አባተ ዳዊት ኃይሉ ባለቤቴ ሲሳይ ልጄ እኔ ምን ብዬ እንደምገልጽ ቃላቱ ቢያጥረኝም መጀመሪያ ስናቋቁመው አይዞሽ እያላችሁ የመጀመሪያ ገንዘብ አውጥቶ ከኪሱ መጀመሪያ ማጽናናት የሰጠኝ ባለቤቴ ልጆች አባትን ዳዊት መቼም አንዳንድ ሰው በቅሬታም ሆነ በደስታም አብረህ ስትኖር ብዙ ነገሮች ሀበን ሊያደርጉ የሚችሉ ነገሮች ቢኖሩም ውለታ ግን አይረሳም የሰው ልጅ በጥሩ ነገር ውለታ ማውራት ውለታውን በእግዚአብሔር ስም ማመስገኑ ትልቅ ነገር ነውና እኔ በትልቅ ነገር ምለው ሰው አስቀየመኝ ብዬ ለማስቀየም ጸሎት አላረግም ያስቀየመኝን ሰው እኔ ምን ባረገው ነው ይሄንን ያደረገልኝ በማለት ይቅር በለኝ አምላኬ ብዬ ነው የምለምነው ይቅርታ ምህረት ነው ይቅርታ ካላረግን እኛ የምንጎዳው እነዛ ጎጂዎች አይደሉም ስለዚህ ሁሉ ነገር ለእግዚአብሔር ሰጥተን ግን በዳንኤል ፋውንዴሽን ስም ላላችሁ ወገኖቼ በየትም ኑሩ ሁሉ ጊዜ የምለምናችሁ ለነገር ምንም ትርፍ የለውም ለጥሩ ስራ ግን ጥሩ ነገር ማግኘት ማፍራት ስለምንችል በዳንኤል ስም እለምናችኋለሁ አመሰግናችኋለሁ አከብራችኋለሁ ወገኖቼ የዳንኤል ፋውንዴሽንን በመከታተል ያለውን የሥራ ምን ላይ ከምን ተነስቼ ምን ላይ እንደደረስኩኝ መቼም ለማየት አፕሮፋሊ ለማድረግ ሳይሆን ስራዬን እንድታዩልኝ www.danielfoundation.net danielfoundation.net አይደለም .net ብላችሁ ከገባችሁ ያለውን ስራ ከየት ተነስቶ ወዴት እንደሄደ ታዩታላችሁና በዛ መሰረት እየተከታተላችሁ የሚያስፈልገውን እየታገዝን እናንተም እየረዳችሁኝ በሐሳብም ረድታችሁኝ በፋይናንሻልም የምትችሉትን እየረዳችሁኝ እንድናድግና አገራችን ያለ የተጎዳውን ህፃንና እናት አባት ወላጅ አገር ተጎድቷል ብለን የምንለውን ነገር አብረን እንድናድግ በእግዚአብሔር ስም ለምናችኋለሁ አመሰግናለሁ ለሰማችሁኝ ለምትሰሙኝን በጣም አመሰግናለሁ በአለም ላይ ያላችሁ የኔ ሀዘን ወደ ደስታ እንዲለወጥ የኔ ሀዘን ወደ ጥሩ እንዲሆን እንዲመለስ በዳንኤል ፋውንዴሽን ስም ተባብራችሁ እዚያ በቃ ያደረሳችሁኝ አመሰግናችኋለሁ የከበረ ፍቅር አለኝ የከበረ ሙሉ ሆነ ከእግዚአብሔር ቀጥሎ እምነቴ በእናንተ ላይ ስለሆነ አምላክ ይመስገን ውለታችሁ እግዚአብሔር ይመልስልኝ አመሰግናለሁ